ዛሬውኑ እንግሊዘኛ መናገርን ከዜሮ ጀምሬ ብማር የማደርጋቸውን 5 ነገሮች በዚህ ቪዲዮ በሰፊው ገልጽላችኋለሁ። የመጀመሪያው ኮመን የሆኑ የእንግሊዘኛ ቃላቶችን ማጥናትና እነሱን ማወቅ። እዚህ ጋር እንግዲህ ከ50 በላይ የሚሆኑ የእንግሊዘኛ ቃላቶችን አክሽን ወርድ የሚባሉትን አስቀምጥላችኋለሁ። እነዚህን ቃላቶች አጥኗቸው ማለት ነው። እነዚህ በጣም ወሳኝና አስፈላጊ ቃላቶች ናቸው። መጀመሪያ እነዚህን 50 የሆኑ ግሶች እንግዲህ አጥኗቸው ማለት ነው። አስክ፣ ቢ፣ ቢካም፣ ቢገን፣ ኮል፣ ካን፣ ካም፣ ኩድ፣ ዱ፣ ፊል፣ ፋይንድ፣ ጌት፣ ጊቭ፣ ጎ፣ have, hear, help, keep, know, live, let, like, live, look, make, may, mean, might, move, need, play, put, run, say, see, seem, should, show, start, take, talk, tell, think, try, turn, use, want, will, work, would። እነዚህን ቃላቶች እንግዲህ በቤታችሁ ሆናችሁ በደንብ አጥኗቸው ማለት ነው። እንግዲህ እነዚህ 50 ቃላቶች አክሽን ወርድ ይባላሉ። እንግዲህ ድርጊቶቻችን ናቸው። እነሱን ለማጥናት መሞከር የመጀመሪያው ማለት ነው። ሁለተኛ ማወቅ ያለባችሁ ግራመራችሁ ፍጹም መሆን የለበትም። አንዳንድ ጊዜ አንዳንድ ሰዎች ግራማቲካሊ የተሳሳተ እንኳን ነገር አውርተው ልንረዳቸው አንደርስታንድ ልናደርጋቸው እንችላለን። ስለዚህ ተሳስታችሁም ቢሆን አትፍሩ፣ ማውራት መጀመር ነው ማለት ነው። ባላችሁ ትንሿንም በምታውቁት ነገር ያንን ነገር ፕራክቲስ አድርጎ ማውራት መጀመር ነው። በግራመር ለመሳሳት አትፍሩ፣ መድፈር ነው ማለት ነው ሁለተኛው። ሶስተኛው 12 አይነት እንግዲህ ቴንሶች አሉ በእንግሊዘኛ። እነዛን ቴንሶች ለማጥናት መሞከር ነው። 12 አይነት የቴንስ አይነት አሉ በእንግሊዘኛ ማለት ነው። የመጀመሪያው ፕሬዘንት ቴንስ፣ ከዛ ደግሞ ፓስት ቴንስ፣ ከዛ ፊውቸር ቴንስ አለ። እያንዳንዱ ፕሬዘንት ቴንስም 4 አይነት የራሱ የሆነ የቴንስ አይነቶች አሉት። እንደገና ፓስት ቴንስም እንደዛው፣ ፊውቸርም እንደዛው። እነዛን 12ቱን ለማጥናት መሞከር። ይሄ እነዚህ መሰረታዊ ናቸው ማለት ነው። ፋውንዴሽን መሰረታዊ ለእንግሊዘኛ ለመናገራችን ፋውንዴሽን ነው ብለን የምናምነው ነገር ነው ማለት ነው። እነሱን ለማጥናት መሞከር፣ 12ቱን ለማወቅ መሞከር። ለምሳሌ ፕሬዘንት ላይ አይ ፕሌይ እጫወታለሁ ካልኩኝ፣ ፓስት ላይ ሲሆን ደግሞ ያለፈው ነገር ላይ ሲሆን ደግሞ አይ ፕሌይድ እላለሁ፣ ተጫውቼ ነበረ ለማለት ነው። ፊውቸር ላይ ሲሆን ደግሞ አይ ዊል ፕሌይ እጫወታለሁ ወደፊት ብዬ ልል እችላለሁ ማለት ነው። ስለዚህ እነዚህ ነገሮች እያንዳንዳቸውን ቴንሶችን 12ቱን ቴንስ በደንብ ለማወቅ መሞከር ማለት ነው። አራተኛው በትንሹ ለማዳመጥ መሞከር። እንግዲህ ረዘም ያሉ 2 ሰዓት እና ከዛ በላይ ከ1 ሰዓት በላይ የሚፈጁ ፊልሞችን በቀን ውስጥ ከማየት ከ10 ሰከንድ ጀምሮ እስከ 1 ደቂቃ ያሉ ቪዲዮዎችን ለማየት መሞከርና ማዳመጥ። ምን እንደሚል ደግሞ በደንብ አዳምጦ ለማሰብና ለማሰላሰል መሞከር። በትንሹ ሾርት ሙቪዎች ሊሆኑ ይችላሉ፣ አጠር ያሉ ቲክቶክም ላይ ዩቲዩብም ላይ አጠር ያሉ ኮሚኒኬሽኖችን ለማዳመጥ መሞከር። ከዛው ከትንሹ መጀመር፣ ከ10 ሰከንድ ብትጀምሩ ይበቃችኋል። ያንን ነገር ካዳመጣችሁ ዛሬ ላይ ነገ ላይ እንደዛው እያደረጋችሁ መሞከር ነው። ስለዚህ ሰፋ ያለ 2 ሰዓትና ከዛ በላይ ያሉ ሙቪዎችን ፊልሞችን ለማየት መሞከር አስፈላጊ አይደለም። ስለዚህ ከትንሹ ማዳመጥ ጀምሩ ማለት ነው። አምስተኛውና የመጨረሻው ወሳኙ ለኑሯችሁ የሚጠቅማችሁን ብቻ እንግሊዘኛ ለማወቅ ለመማር ሞክሩ። መጀመሪያ ለምሳሌ ከቤተሰብ ጀምሩ። ቤት ውስጥ ማን አለ? ልጅ አላችሁ? ልጅ በእንግሊዘኛ ምንድን ነው? እዛ ጋር ስላሉ ነገሮች ስለ ቤተሰብ፣ ሌላም ደግሞ ስራ ቦታ ላይ የምትጠቀሟቸውን እንግሊዘኞች ስራ ቦታ ላይ የሚያስፈልጋችሁን፣ ለምሳሌ ማብሰል ከሆነ የምትሰሩት እንደዚህ አይነት ስራዎች ከሆነ ማብሰል አካባቢ ኪችን አካባቢ ያሉ እንግሊዘኞችን ለማወቅ ብቻ መሞከር፣ እነዛን ወርዶች ለማወቅ መሞከር። እንደገና ደግሞ እለት በእለት የምታደርጓቸውን ሩቲኖች፣ ለምሳሌ ጠዋት ትነሳላችሁ፣ ጠዋት መነሳት፣ ቁርስ መብላት፣ ጥርስ መቦረሽ፣ እነዚህ ሩቲኖቻችሁን ደግሞ በእንግሊዘኛ እነዛን ነገሮች ለማወቅ መሞከር። እንግዲህ እኔ ጋር ያለው
እንግሊዘኛና እኔ ለኑሮ የምጠቀመውና እናንተ ጋር ያለው እንግሊዘኛ ለኑሯችሁ የምትጠቀሙት ሊለያይ ይችላል፣ የተለያየ ሊሆን ይችላል። እኔ እንደውሎዬ እንግሊዘኛዬም ሊለያይ ይችላል። እናንተም እንደውሏችሁ ስለሚለያይ የኔን አይደለም የራሳችሁ ለኑሯችሁ የሚጠቅማችሁን እንግሊዘኛ ብቻ ለማወቅ መሞከር። ለምሳሌ ዌዘሩን ዛሬ ስለ አየር ሁኔታው ምን ይመስላል እናንተ አካባቢ ያለው አየር ሁኔታ፣ እንደዚህ አይነት ነገሮችን ከትንሹ መነሳትና መጀመር ነው ማለት ነው። በመጨረሻ እንግዲህ ፕራክቲስ ማድረግ ነው። በቀን 10 ደቂቃም ቢሆን ፕራክቲስ ማድረግ ልመዱ። እንግሊዘኛ እንግዲህ ወርዶቹን ዛሬ እንግዲህ ሰኞ 10 ወርድ የእንግሊዘኛ ወርድ ያጠናችሁ እንደሆነ ማክሰኞም ድገሙ፣ ሪቪው አድርጉ፣ ሮብም ድገሙ፣ ሐሙስም ድገሙ። እንዲህ ያደረጋችሁ ራሳችሁን ደግሞ የሆነ ሰዓት ላይ ቴስት አድርጉ። ራሳችሁን ለመፈተን ሞክሩ። ፕራክቲስ እንግዲህ ፕራክቲስ ነው ወደ እንግሊዘኛ ወደ ማውራቱ የሚያመጣችሁ ማለት ነው። ስለዚህ በርቱልኝ። እንደዚህና መሰል የሆኑ ቪዲዮዎችን ለማግኘት እንግዲህ ናት ለርኒንግን ሰብስክራይብ በማድረግ የዚህ የናት ለርኒንግ ቤተሰብ ይሁኑ። መልካም ጊዜ